በህይወት ውስጥ ትልቁን ለውጥ የሚፈጥሩት ትናንሽ ነገሮች ናቸው። ዝሆን ገጭቶት የሞተ ሰው ታውቃላችሁ? አታውቁም። በትንሿ የወባ ትንኝ ግን ተነክሶ የሞተ ብዙ ነው። እንደ ቀላል የምታየው ቸልተኛ ጸባይ ምን እንደሚያሳጣ የምታውቀው ዘግይተ ነው። በቀን ውስጥ አደርገዋለሁ ያልከውን ሳታደርግ ቀጣዩን ቀናት ጀምር። አለዛ ከነገ ላይ እየሰረክ ነው። ስንፍናን ማሸነፍ የምትችለው በየቀኑ ከአንተ የሚጠበቀውን ሁሉ በማድረግ ግድ የለህም። የሚጠቅምህን ነገር በኋላ አደርገዋለሁ፣ ነገ ጨርሰዋለሁ አትበል። ጎርፍ ሲወስድህ እያሳሳቀ ነው። ስንፍና በአንድ ቀን ከሰው በታች አያደርግም። በየቀኑ የምታደርጋቸው ትናንሽ የስንፍና ውሳኔዎች ግን ተጠራቅመው ነገ ዋጋ ያስከፍሏል። ከዛ ከጊዜም ስታየው ያንስብሃል። ይህ እኮ አይገባኝም ትላለህ። ስራህን ስታየው ውጤት አልባ ልማድ። በምድር ለመደሰት አልታደልኩም ማለት ነው ትላለህ። ህይወት አድካሚ ትሆናለች። እንዲህ አድርጎ ህይወትህን የሚያበላሸው ለነገ የምታሳደረው ምንም ችግር የለውም ብለህ የተውካት ትንሿ ልማድ የማይረቡ ትናንሽ ውሳኔዎች። ሰነፍ አትሁን፣ ግዴለሽ አትሁን። ትንሹ ጥረት ነው ትልቁን ውጤት የሚያመጣው። ምንም ነገር ደግሞ የሚያስቸግርህ እስክትጀምረው ድረስ። ብዙ ጊዜ ራስን ለመለወጥ ስትነሳ መጀመሪያ አካባቢ የሚገጥምህ ስንፍና እና መሰልቸት ካሸነፍከው በቃ የምትፈልገውን ሁሉ ከማግኘት የሚያቆምህ ነገር የለም። ሮኬት ወደ ህዋ ሲሄድ አብዛኛውን ጉልበት የሚጨርሰው እስኪነሳ ድረስ ነው። የመሬትን ስበት አሸንፎ በሚገርም ፍጥነት ከፍ ማለት ከጀመረ በኋላ ያንን ፍጥነት ማስጠበቅ ቀላል ነው። አየህ፣ መጨረስ የምትፈልግ ከሆነ መጀመር አለብህ። አንተ ግን መዋኘት እያማረ መርጠብ ግን አትፈልግም። መለወጥ ትፈልጋለህ፣ መጀመር ግን አልቻልክም። ተኝተህ ፈጣሪ ያውቃል አትበል። ካልተነሳ ፈጣሪ የሚያውቀው እንቅልፋም እንደሆንክ ነው። ሙዱስ ልግባ አትበል። ስራው ራሱ ያነቃቃ። መርፌ የሚፈውስ እያሳመመ ነው። ምን እንዳሰብ ካላውቅም እየደበረ ተነስ። እየቀፈፈ ስራውን ጀምረው። ያኔ ባይጻፍልህም ታሪክ እየሰራህ ነው ወዳጄ። ቢያስጠላህም ማድረግ ያለብህን ተነስና አድርገው። ስንፍናን ቆፍረህ ቅበር።